የአፈር ማዳበሪያ ስርጭት በፍጥነት ለአርሶ አደሮች ለማድረስ በቅንጅት እየሰራ መሆኑን የምዕራብ ጎጃም ዞን ግብርና መምሪያ ገለጸ። የዞን ግብርና መምሪያ ለ2017-18 የምርት ዘመን 302,000 በላይ ሄክታር መሬት በተለያዩ ሰብሎች ለመሸፈን አቅዶ እየሰራ ነው። ንጉስ እንታየው ተጨማሪ አለው። የምዕራብ ጎጃም ዞን ግብርና መምሪያ ለ2017-18 የምርት ዘመን ከ305,000 በላይ ሄክታር መሬት በተለያዩ ሰብሎች ለመሸፈን ከ1 ሚሊዮን በላይ ኩንታል የአፈር ማዳበሪያ ለማቅረብ አቅዶ እየተንቀሳቀሰ ነው። በዞኑ ከ503,000 በላይ ዳፕና ከ548,000 በላይ ዩሪያ የአፈር ማዳበሪያ ለአርሶ አደሮች ለማቅረብ ታቅዷል። የአካባቢው አርሶ አደሮች እንደሚናገሩት በምርት ዘመኑ ውጤታማ ለመሆን የእርሻ መሬታቸውን አዘጋጅተው እየጠበቁ መሆናቸውን ገልጸው በወቅቱ እንዲሰራጭላቸው ጠይቀዋል። አስገኝ ተቀምጣኛ ለሳልሰን በርበሬ እንጨት ነው ጤፍ በቅድሚያ ዝናብ በዚያን ሰሞን ወቅት ጻለልን ሁለት እያደረግን እየደበን ነው። እንኳን በርበሬ እንጨቱን ቀርቶ ጤፍ በቅድሚያ እንዳጉሳው እየገመሰ ተቀምጧል። ዛሬ ሲጥላ አንድ ጊዜ ሸርቦ እንዲናንጃርጎ መጣል ብቻ ነው የምንጠብቅ። በአስቸኳይ ነው ተብለን እዚህ ማግኘታችን ግን በጣም ጥሩ ተስፋ ነው ብዬ አስባለሁ። ይሄንም ደግሞ እንዳለ አቅርቦቱ ይሄ በቂ አቅርቦት አይሆንምና ባለው ደግሞ እንድትጋብዙን መንግስት አቅርቦ እናንተም ተሎ ስርጭቱን እንዲሰጡን። እስካሁን 388,000 በላይ ሰው ሰራሽ የአፈር ማዳበሪያ ወደ ማዕከላት መቅረቡን የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጉማሳ አንተነ ገልጸዋል። አጠቃላይ ከአገር ጀምሮ እየተጓጓዘ የሚገኝበት ሁኔታ አለ። ወደ ዞናችንም የደረሰው ሲታይ መቅረብ ከሚገባው ዳፕ ወደ 222,000 ዩሪያ ደግሞ ወደ 166,000 ተጓጉዞ ዞናችን ላይ የገባበት ሁኔታ ነው ያለ። በአጠቃላይ ወደ 388,000 ነው የሚደርሰው። ምርትና ምርታማነትን ለመጨመር የቀረበውን የአፈር ማዳበሪያ ወደ አርሶ አደሮች ለማድረስ የጸጥታ ችግሩ እንቅፋት ቢፈጥርም በወቅቱ ለማሰራጨትና አርሶ አደሩ ቀድሞ ለሚዘራቸው ሰብሎች እንዲጠቀም በቅንጅት እየተሰራ መሆኑን የግብርና መምሪያ ኃላፊው ተናግረዋል። በአጠቃላይም ኦልሞስት ወደ 46,000 ኩንታል ማዳበሪያና ዩሪያ እስካሁን ድረስ የተሰራጨበት ሁኔታ ነው ያለው። ይሄም ከአጠቃላይ ከገባው አንጻር ሲታይ ወደ 31% ነው። ስለዚህ በዚህ አጋጣሚ አርሶ አደሩ መንግስት ያደረገለትን ድጎማ ግምት ውስጥ በማስገባት ሌሎቹን የጸጥታ ችግሮች የፈጠሩበትን ውዥንብር ወደ ጎን በመተው ይህንን የግብዓት አቅርቦት በአግባቡ ተጠቅሞ ምርትና ምርታማነቱን ማሳደግ እንደሚገባው በዚህ አጋጣሚ ማሳሰብ እፈልጋለሁ። በምዕራብ ጎጃም ዞን ባሉ በደንበጫ በፍኖተ ሰላምና በቡሬ ማዕከላት የሚቀርበውን የአፈር ማዳበሪያ ወደ መሰረታዊ ማህበራትና አርሶ አደሮች እንዲደርስ በትኩረት እየተሰራ መሆኑን የገለጹት የምዕራብ ጎጃም ዞን ህብረት ስራ ጽህፈት ቤት ኃላፊ ወይዘሮ ሸጋይ ያረጋል ናቸው። ዳሞቲኔን ነው እንደ ምዕራብ ጎጃም ማዳበሪያ እየተቀበለ ያለ ከዩኒየን አኳያ በሶስት ማዕከላት ይህንን ሊይዝ የሚችል መካዝን ሙሉ 1 ሚሊዮን 76,756 ኩንታል ሊይዝ የሚችል መካዝን አዘጋጅተናል። በሶስት ጣቢያ ደንበጫ፣ ፍኖተ ሰላምና ቡሬ ከተማ ላይ ስርጭት እየተካሄደ ይገኛልና ችግሮችን ገምግመን ካስተካከልን በኋላ አሁን ላይ የተሻለ እንቅስቃሴና ስርጭትም ያለበት ሁኔታ ነው ያለው ማለት ነው። በምዕራብ ጎጃም ዞን በምርት ዘመኑ ከ305,000 ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን ታቅዶ እየተሰራ መሆኑን ከዞኑ ግብርና መምሪያ ያገኘነው መረጃ